ሽሮ ፈሰስ 300 ብር ነው። ለቤት መንበራ ሽሮ የሀብታም ምግብ ቤት ገብተን ምግቡ ከሺህ ምናምን በታች የለም። እኛ ያለን 600 ብር ነው። ስፔሻል ኮምቦ ማለት ነው 1200 ብር ማለት አንተ እናትና ኮምቦ ምናምን ስፔሻል ፍርፍር 500 ብር ፍርፍር በ600 ብር የሀብታም ውሎ ዋጋ हे प्रभु हे हरि राम कृष्ण जगन्नाथ ታጥቤ ምናምን ጨረስኩ እና ብዙ ጊዜ ጧጧ ቁርስ የመብላት እንደምንም ቁርስ ብዙ ጊዜ ዘላለሁ። ደግሞ ፈተናዬን አረምልኝ አለኝና ከዛ እሺ ብዬ እሱ የሚያስተምረውን ፈተና እያረምኩ ነበር። ጋይስ ከቤት ወጥቻለሁ። ያው የሄድኩ ነው እንዲህ ሆነን ወተናል ማለት ነው። አንድ ምን ሁለት በርገር እንብላ። አንድ በርገር ማለት ነው። ለሁለት በርገር ያለ 600 ብር ነው። ሁለት በርገር አንድ በርገር የቀረው ችግር የለም። በዱቤ 600 ብር ነው። አንተ ከእግዚአብሔር እኔ በርገር ጀመር በልቼ አላውቅም። በቃ ረብዬ አንድ እዚህ ጋር አለ አካውንታችን ላይ ያለውን ብር ወስዱት። ምንም ነው ማንፈራው። በርገር ከሆነ እንትን ብንሄድ አሪፍ ናይን ካፌ ብንሄድ ኧረ በእናትህ ገና የባጃጅ የለንም። እናቴ ሄደን እንብላ በርገር። ሻሼ ገና እየተሰራች ነው። አኗራ እግር ልቀቅ። ምሮን በለው ምሮ ስፔሻል lunch ስፔሻል ፍርፍር 500 ብር ፍርፍር እንደ አረብ ነው እያነበብኩ ያለው። ስፔሻል ኮምቦ ማለት ነው 1200 ብር ነው። አንተ እናትና ኮምቦ ምናምን የሀብታም ምግብ ቤት ገብተን ምግቡ ከሺህ ምናምን በታች የለም። እኛ ያለን 600 ብር ነው። በርገር ተራመጣ 600 ብር አተ በርገር እሺ ወይ በቃ እያነበብ ነው እየተማረው ሽሮ ፈሰስ 300 ብር ነው። ለቤት መንበራ ሽሮ ተነስተን ወጣን ከአሁኑ ቤት ወጣን። አሁን ከገባንበት ቤት ወጣን። አልተመቸንም አይደለም። ኖ ምንም አልተመቸንም አይደለም። ደስ የሚል ምግብ የላቸውም። እኛ ደግሞ ሻሸመኔ ላይ የሆነች ኖቫሽ የምትባል ቤት አለችና ብዙ ጊዜ ቲክቶክ ላይ ታያለና እዛ ሞክር አልኩት። እዛ ወደዛ ሄደን ነው እስቲ እንሞክር። እዛ የሀብታም ዛሬ ሀብታም እያጫወትን ነው። በ600 ብር የሀብታም ውሎ ዋጓ ማይለየነ ዘመኑ ጉዞ ወደ አቦስቶ ሄደን ደግሞ እና እዛ አትናገርም ለምን እዚህ እንደመጣ? ያው ቀደም የመጣንበት ቤት ድምጽ ከፍ አድርግ። ማይክ እስኪ እንገዛ ሳርቦኛለሁ። ምንድነው ጋይስ ቅድም የነበርንበት ቤት አልተመቸንም። ከዛ እዚህ ጋር ደግሞ የሆነ ቀን አጎቴ ጋብዞን ነበረ እኔና ይሄን እና መጣ እና እዚህ ምግቡ አሪፍ ነው ብለን እዚህ ምሳለን በላ እዚህ መጣ ያለው እንዴ ወጣኝ ችግር ከዚህ አታፊኝ ነው። አሁን አባ ድምጼን ከፍ አድርጌ አወራለሁ እና በቃ ያበደ ምሳ በልተናል። በልቻለሁ ብቻውን ይበል በልተናል። ያው ይሄ ልጅ እንደምታዩት እንቁላል አይበላም። አሳዘነኝ እና ጥሬ እንቁላል ምርጥ አሪፍ እንቁላል ወይ ነው ተስተማ
በቪዲዮ ከኋላችን ነች እና ያበደ አሁን ወደ ኖቫ ሼካችን እየሄድን ነው። ያበደ መጠጥ አለ ተብያለሁ። እስኪ እንሂድ እዛ ሄደን እንሞክራለን። ይቻላችሁ ላጥ እያለን ብር አወጣን። ላጥ እያለን ወደ ኖቫ ሼክ እየገባን ነው። እዚህ ጋር ነው ያለው ቦታው፣ እዚህ አካባቢ ነው እና አሁን ብራችንን አውጥተን ወደዛ ሄደን ነው። ጀሎማ የሆነ ልጅም አለ። እስቲ ብዙ ሰው ሪኮመንድ ያደረገን ቦታ ነው ኖቫ ሼክ። በጣም እስቲ ገብተን ነው አንዴ ባካን አራሪ ሌላ ይተካል እግዚአብሔር አደንቃይ ለቤቱ። ፋይናሊ ሼካችን መጥቷል። ያበደ ነው እግዚአብሔርን እንትኑ ራሱ ደስ ይል ሞክሩ አንካፍረስ እና ጋይስ መጥቷል። ሼካችን መጥቷል። ያበደ ብቻ እስቲ ጠጥተን ደግሞ እንትን ያለውን ቫይብ ፋሚሊ ለመጀመሪያ ቀን ነው እናት ሼኳ ማለት ነው። አረካሽኝ ብሏል ማለት ያበደ ጋይን በጣም ደስ ይላል እና በጣም ያበደ ከአስር ስንት እግዚአብሔርን ልክ ስቀምሰው ራሱ ያበደ ቴስት ያለው ክርስቶስ ये सब क्या देखना पड़ रहा है अच्छा है मैं अंधा हूं እንግዲህ እኔ ካፈልኩ በኋላ 300 ብር ትንሽ ነች ምን አላት ላይ እኔ ያገዘ ስለው እምቢ አለኝ። ላይ 300 ብር የሙሉ ቀን ብር በሁለት በምሳ ጨርሰ የሀብታም ሁላችን ዛሬ በ600 ብር ተፍታ ብለን ይኸው የዋልነን በቃ የሀብታም የደሃ ሀብታም በቃ ዛሬ በ600 ብር ፏን ከኖቫ ወጣን ወይ ደግሞ ያበደ ኖቫ ሼክ ተጠተን 10 ከ10 ሰጣ ነው ያበደ። አሁን ደግሞ የሚቀረን አንድ የምንሞክረው ነገር አለ። እሱን ሞክረን ወደ ቤት ኤሪ ገርሰም ብሎ እና የዛሬው ቪዲዮ ይህን ይመስላል። እንደወደዳችሁት ተስፋ አደርጋለሁ። በሌላ ቪዲዮ እንደዚህ አይነት ነገር እንድንሰራ የምትፈልጉ ሰዎች ሰብስክራይብ እና ኮሜንት አድርጉን። ወዳችኋለሁ። ለዛሬ ይሄ ነበር ቪዲዮአችን። አመሰግናለሁ። ሰብስክራይብ
የተረፈችንን ብር እንደዚህ ያደረግን። የዛሬ ሁሉ ይህንን ይመስላል። በሌላ ቀን ደግሞ በሌላ ቪዲዮ እንድንመለስ ከዚህ በላይ ባበደ ቪዲዮ እንድንመለስ ሰብስክራይብ